ካርሎስ ዘግናኝ ሰው ነው። የገዛ ሚስቱን ድራግ እያስጠቀመ ከገዛ ወንድሙ ጋር እንድትተኛ ያደርጋል። ውድ የቻናላችን ተከታታዮች ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ እያደረጋችሁ እስከ ፍጻሜው አብራችሁ እንድትቆዩ ጋብዛለሁ። ካርሎስ ዘግናኝ ሰው ነው። የገዛ ሚስቱን ድራግ እያስጠቀመ ከገዛ ወንድሙ ጋር እንድትተኛ ያደርጋል። ሚስትየው ከእንቅልፏ ስትነቃ የካርሎስ ወንድም ታየዋለች። የካርሎስ ሚስት ሀና ትባላለች እና ሀና ደንግጣ እንዴት ካንተ ጋር ልተኛ ቻልኩኝ ትለዋለች። ካርሎስን መጥቶ በጣም ጮኸባት። ልብሷን ለባብሳ እየሮጠች ወጣች። የካርሎስ ወንድም ጓደኛውን ይዞ ይመጣል። ጓደኛው ያደንዛዥ እጽ ነጋዴ ነው። ብዙ ወንጀሎችን ሰርተዋል። ምንም ከማድረግ ወደ ኋላ አይልም። ካርሎስ ወንድም ለአደንዛዥ እጽ ነጋዴው ሀና ሊሸጥለት ይስማማል። ይህንን የሀና ባል ካርሎስ አያውቅም። ሀና አደንዛዥ እጽ ስትጠቀም የካርሎስ ወንድም በእያንዳንዱ ሁኔታዋ ቪዲዮ ይቀርጽ ነበረ። ከሱ ጋር ያደረገችውን ሁሉ ቀርጾ አስቀምጧል። ስለዚህ ለአደንዛዥ እጽ ነጋዴው ሊሸጣት ይስማማል። በ1.5 ሚሊዮን ዶላር ማለት ነው። እና ካርሎስ እና የካርሎስ ወንድም አንድ ቤት ነው የሚኖሩት። ሆኖም ሀና ምንም አይነት እንቅስቃሴ ከግቢ ውጪ ማድረግ አትችልም። ምክንያቱም አደንዛዥ ስለሚጠቀሙ ለህግ አሳልፋ ትሰጠናለች ብለው ያስቡ ነበረ። የካርሎስ ወንድም ለአደንዛዥ እጽ ነጋዴው ሀናን የሚያስረክብበት ወይም የሚሸጥበት ቀን ደረሰ። ወደ ቤታቸውም ያመራል። የካርሎስ ወንድም ካርሎስን እንዴት ሊሸውዱት ወይም ደግሞ አታለው ሀናን እንደሚወስዷት ይወያያሉ። ከዚያም አደንዛዥ እጽ ነጋዴው አንድ ሀሳብ ያመጣል። ካርሎስን እንዲጠጣና እንዲሰክር አድርገን ሀናን ይዘናት እንውጣ የሚል ነበር። የካርሎስ ወንድምም ካርሎስ ምንም ያህል ቢጠጣ እንደማይሰክር ስለሚያውቅ ሌላ እቅድ ማቀድ እንዳለባቸው ይነጋገራሉ። ያቀዱትም እቅድ ከሚጠጣው መጠጥ ጋር ኃይለኛ የተባለ አደንዛዥ እጽ ጨምሮ መስጠት ነበረ። ምሽቱ ደረሰና መጠጥ መጠጣት ጀመሩ። የዚያን ጊዜ ሀና መኝታ ክፍሏ ነበረች። ካርሎስ የካርሎስ ወንድምና አደንዛዥ እጽ ነጋዴው ይሳሳቃሉ። ሀና ሳቃቸውን ሰምታ በቀስታ ስታያቸው እየተሳሳቁ እየጠጡ እየተጫወቱ ነበር። ሀና ምን ታደርጋለች? የሚያስፈልጋትን ነገሮች መሰብሰብና መጥፋት አሰበች። የካርሎስ ወንድምና ነጋዴው ካርሎስ የሚጠጣው መጠጥ ውስጥ አደንዛዥ እጹን በሚጠጣበት መጠጥ ውስጥ ጨመሩ። ያን ጊዜ ካርሎስ መታጠቢያ ክፍል ሄዶ ነበር። ካርሎስ ተመልሶ መጣ። መጠጡን መጠጣት ጀመረ። ሀና ያዘጋጀችውን ነገሮች ሁሉ ይዛ ከቤቱ ወጣች፣ አመለጠች። ካርሎስም መጠጡን ይጠጣል። ወዲያውኑ ሶፋ ላይ ይዘረራል። የካርሎስ ወንድም በፍጥነት ሀናን ሊወስዳት እየሮጠ መኝታ ቤት ሲገባ ሀና የለችም። ሌላ ክፍል ፈለጋት፣ ሊያገኛት አልቻለም። ወደ ነበረበት ተመልሶ ለአደንዛዥ እጽ ነጋዴው ሀና የለችም ይለዋል። አደንዛዥ እጽ ነጋዴውን በጣም በመናደድ ሽጉጡን በመምዘዝ እየዋሸኸኝ ነው ይለዋል። እሱም አልዋሸሁም፣ ሁሉም ቦታ ፈልጊያት አጥቻታለሁ ይለዋል። እጽ ነጋዴውም ሽጉጡን ይደቅንና ያስፈራረዋል። እውነቱን ይነግረዋል። የካርሎስ ወንድምም አደንዛዥ እጽ ነጋዴውም ስላላመነው የካርሎስ ወንድምን ግንባሩን ይለዋል። ዞር ብሎ ካርሎስን ይመለከታል። የሰጡት እጽ ከባድ ስለነበር ቼክ ያደርገዋል። ካርሎስ በህይወት የለም፣ ህይወቱ አልፈዋል። እጽ ነጋዴውን ፈጥኖ ከዚያ ቤት መውጣት ያስባል። ነገር ግን ሀና ለፖሊሶች ጠቁማ ነበርና ቤቱ በፖሊሶች ተከበበ። ፖሊሶች እጽ ነጋዴውን እጅ እንዲሰጥ ደጋግመው ይጠይቁታል። ለፖሊሶች እጁን መስጠት ስላልፈለገ ራሱን በጥይት ተኩሶ ይገላል። ሀናም በነጻነት ህይወቷን መምራት ጀመረች። ውድ አድማጭና ተመልካቾቻችን በማይሆኑ ሱሶችና ድርጊቶች መጠመድ ለህይወታችን አስጊና መጨረሻ ወደማያምር መንገድ ያስገባናልና የምናደርጋቸውን ነገሮች ሁሉ በማስተዋል ማድረግ አለብን እያልኩኝ ቪዲዮውን በዚሁ ቋጫለሁኝ። እስከ መጨረሻው ከኔ ጋር ስለሆናችሁ እያመሰገንኩኝ በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።